ሰላም ሰላም ውድ የጥሌቲው ተከታታዮች እንዴት ናችሁ? አለው ከኔ ጋር ሁሉ ሰላም ነው። ዛሬ እንደተለመደው ማለት ነው አንድ የተሻለ እምለውን ስራ ይዤ መጥቻለሁ ማለት ነው። እሱን ደግሞ ልክ እንዴት ዲፖዚት አድርገን እስከ ዊዝድሮው ባለው መልኩ እንዴት አድርገን እንሰራለን፣ እንዴት አድርገን ዊዝድሮው እናዛለን፣ ያዘዝነውን ዊዝድሮውስ እንዴት መከታተል እንችላለን፣ ዲፖዚት ያደረግነውን ደግሞ እንዴት አድርጎ ሰክሰስ እስከሚሆንልን ድረስ እንጨርሳለን፣ ዊዝድሮ አካውንት እንዴት አድርገን ባይንድ እናደርጋለን የሚለውን ጀስት ሁሉንም አብረን እናያለን ማለት ነው። ከናንተ የሚጠበቀው ቪዲዮውን በስርዓት አሁን ብዙ ሰዎች እንደዚህ ልክ የኦንላይን ስራዎችን ቪዲዮ ስሰራ ቪዲዮውን ከሳታዩ እስከ መጨረሻው መሃል ላይ ተደርሱና ዊዝድሮ እንዴት ነው የምናደርገው ምናምን ሁሉ እያለ እዛው ላይ ማለት ነውና እንደዚህ ከመሆን ቪዲዮውን ረጋ ብላችሁ ቪዲዮ እንዳይረዝም አጠር ለማድረግ ሞክራለሁ። እናንተም ደግሞ ጊዜ ሰጥታችሁ መስራት የሚፈልግ ሰው ማለት ነው። ምክንያቱም ብር ነው አውጣችሁ ብር ነው ከፍላችሁ የምትሰሩት እናንተ ከየትም ያመጣችሁን ገንዘብ ነው ኢንቨስት አድርጋችሁ ለክ የምትሰሩት ማለት ነው። ስለዚህ ገንዘብ የምታወጡበት ነገር እስከሆነ ድረስ ቪዲዮውን ደግሞ ማየት ለራሳችሁ ሞር የተሻለ ጠቃሚ ነገር ሆኖ ይገኛል ማለት ነው። ከማበዛባችሁ መጀመሪያ ቻናሉን ሰብስክራይብ አድርጉት። ልክ እንደዚህ ቀጣይ ጠቃሚ የሚባሉ ስራዎችን ወይም ደግሞ እንደነዚህ አይነት ነገር ስራዎችን መስራት የምትፈልጉ ከሆነ በኖቲፊኬሽን መልክ ማሳወቂያ እንዲገባላችሁ ሰብስክራይብ ያደርጋችሁ ጀምሩት ማለት ነው። ቀጥታ አሁን ወደ ስራው ነው የምንሄደው ማለት ነው። መጀመሪያ ሊንክ ወደ ተላከላችሁ ቦታ ነው የምትገቡት። ኦሬዲ እንትን በነገራችን ላይ አፕሊኬሽንም አለው። ይሄ አፕሊኬሽንም ስላለው እሱንም እንዴት ዳውንሎድ እንደምታደርጉት አብረን እናያለን ማለት ነው። እኔ አሁን በቴሌግራም ነው ሊንኬን ያስቀመጥኩትኝ። ኦሬዲ እኔ ስራውን ጀምሬዋለሁ፣ አሳያችኋለሁ ዊዝድሮ ያደረኩትንም። ስለዚህ ቴሌግራም ላይ እንገባለን ማለት ነው። ልክ እዚህ ቴሌግራም ላይ ገባና እዚህ ጋር ነው እኔ ያስቀመጥኩት፣ እዚህ ጋር እንደምታዩት ማለት ነው። ይሄ ነው ሊንኩ። ልክ ይሄ ሊንኩን ነክቼ ገባለሁ አንዴ። ልክ እናንተ ሊንክ ሲላክላችሁ በቃ ልክ እንደዚህ ሆኖ ነው የሚመጣላችሁ ማለት ነው። ስለዚህ የስራው ስም ኤንቢኤ ይባላል ማለት ነው እዚህ ጋር። ስለዚህ እሱን እንዴት አድርገን ክሬት እንደምናደርግ እዚህ ጋር ክሬት አካውንት ይለናል ማለት ነው። እንዴት አድርገን ነው ክሬት የምናደርገው የሚለውን እዚህ ጋር ልክ 9 እንደምትለው እቺ ማለት ነው 9 ብለን ስልክ ቁጥራችንን እናስቀምጣለን። ምክንያቱም ብዙ ጊዜ +251 ካለ 9 ብሎ ከዛ ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር ሁለተኛው ፓስወርድ ታስገባላችሁ ከ1 እስከ 6 በቃ ምክንያቱም ስፔሊንግ ሊሆን ይችላል፣ ነምበር ሊሆን ይችላል፣ ስፔሻል ቻርተር ሊሆን ይችላል። እነሱን ተጠቅማችሁ ፓስወርድ ታስገባላችሁ። እዚህ ጋር ሁለተኛው ላይም ፓስወርድ ራሱን ከላይ ከዚህ ከመጀመሪያው ላይ ያረጋችሁ ፓስወርድ ሁለተኛው ላይ ትደግማላችሁ። እሱን ከደገማችሁ በኋላ ወር ላይ ታረጉና ይሄ ሶስተኛው ምንም አትነኩትም ማለት ነው። እዚህ ያለው ሶስተኛውን አትነኩትም። ከዛ ቀጥታ እዚህ ጋር ሬጂስተር ነው የምትሉት። ሬጂስተር ካረጋችሁ በኋላ ቀጥታ ወደ ውስጥ ያስገባችኋል ማለት ነው። ኦሬዲ አሁን ሬጂስተር አድርጌ የሰራው ስለሆነ ሬጂስተር ማድረግ አይጠበቅብኝም። እናንተም ቢሆን አንዴ ሬጂስተር ካረጋችሁ በኋላ ሎጊን የምትላለች ማለት ነው እዚህ ከስር ያከበብኩባት። ስለዚህ እቺን ሎጊን የምትለዋን ነው ነክተን የምንገባው ወደ ውስጥ ማለት ነው። እኔ አሁን ሎጊን የሚለውን ነካለሁ። ልክ እንደዚህ ይመጣል ማለት ነው። ልክ እንደዚህ ሁለት ብቻ ሆኖ ይመጣል። 3 4 ኦፕሽን የነበረው ወደ ሁለት ይቀየራል ሎጊን ስትሉት ኦሬዲ እናንተ ክሬት ስላደረጋችሁ ማለት ነው። እኔ እዚህ ጋር እናንተ አሁን እዚህ ላይ አንዳንድ ፕላትፎርሞች ላይ እዚህ አካባቢ ሪማይንድ ፓስወርድ የምትላላት ማለት ነው እዚህ አካባቢ። ይሄ ግን ፓስወርዳችሁን እንድታስታውሱ አያግዛችሁም። ስለዚህ የምታደርጉትን ፓስወርድ በጥንቃቄ መያዝ ይኖርባችኋል ማለት ነው። ጽፋችሁ ነው ሁሉ ጊዜ የምትገቡት እዚህ ጋር ስትመጡ። በአፕሊኬሽኑ ከሆነ ኦሬዲ ነው አፕሊኬሽኑ ስታወርዱት አፕዴት ተደርጎ ሪማይንድ ፓስወርድ ካለው እሱን ቲክ አድርጋችሁ ሁሌ ራሱ ያስታውሳችኋል ማለት ነው። ከሌለው ግን በቃ 9 ብላችሁ ስልክ ቁጥራችሁን አስገብታችሁ እዚህ ጋር ከስር ፓስወርዳችሁን አስገብታችሁ ነው የምትቀጥሉት ማለት ነው። አሁን እኔ ፓስወርዴን እና ስልክ ቁጥሬን አስገባለሁ፣ ሎጊን አደርጋለሁ ማለት ነው። እሺ ስልኬን ጽፌያለሁ፣ ፓስወርዴን ጽፋለሁ ከስር ፓስወርዴን ጽፌያለሁ፣ ከዛ ሎጊን እላለሁ። በቃ ይኸው ቀጥታ አስገባኝ ማለት ነው። ስለዚህ ጋር በቃ እናንተ ሬጂስተር ስታደርጉ ልክ እንደዚህ ብሎ ነው የሚመጣላችሁ ማለት ነው። እንደዚህ ብሎ ይመጣላችኋል። እዚህ ላይ ያሉትን ነገሮች አንድ ባንድ እናያለን ማለት ነው። መጀመሪያ እዚሁ እንዳለው ላይ ስጀምር ይሄ ቀጥታ እናንተ የምትሰሩት ብር እዚህ ላይ ነው የሚቀመጥላችሁ ማለት ነው። እዚህ ያከበብኩበት ላይ በቃ ዴይሊ ሪቨንስ የሚለውን እናንተ እዚህ ጋር አሁን እኔ በየቀኑ 300 ብር ነው የማገኘው ማለት ነው። እናንተ የቀን ገቢያችሁ ይቺ ናት ማለት ነው። እኔ አሁን በ3000 ብር ነው የጀመርኩት። ለስንት ቀን እንደሆነ
አድሚን የሚሰጠው አለ 30 ብር፣ እሱንም አሳያችኋለሁ። አጠቃላይ የቀን ገቢው የ3000 ብር 270 ብር ነው። ስለዚህ 300 ብር አገኛለሁ። ይህ አሁን የዛሬ ገቢ ነው 300 ብር ማለት ነው። ስለዚህ አሁን እዚህ ጋር ዳሽቦርድ ላይ ሆነን ምን ምኖችን እንሰራለን የሚለውን ልክ እዚህ ዳሽቦርድ ላይ ነኝ ያለሁት አሁን እዚህ ጋር ማለት ነው እናያለን ማለት ነው። አሁን ዲፖዚት ለማድረግ ልክ በቃ ከፍተናል። ኦሬዲ ሬጂስተር አድርገን ተመዝግበን ጨርሰናል። በቃ ዲፖዚት ለማድረግ ብር ከፍለን ለመስራት ነው የፈለግነው አይደለ? ስለዚህ አሁን እኛ እዚህ ጋር ዲፖዚት የሚል አለ ማለት ነው። እሱን ዲፖዚት የሚለውን እናካለሁ። ከዛ ልክ እንደዚህ ይመጣል። እንደዚህ ሲመጣ እዚህ ጋር እናንተ ማድረግ ያለባችሁ የ1500 የሚባል ይሄ የለም ማለት ነው። ካምፓኒው ዝም ብሎ ወይም ደግሞ አብዴት አድርገው ብሎ ወደፊት ከቀየሩት አላቅም። ብቻ ግን ይሄን የ1500 ብር እንዳትከፍሉ። 1500 ከከፈላችሁም ወይ የ800 ነው የምገዙት ወይ ደግሞ 1500 ጨምራችሁ የ3000 ነው የምገዙት ማለት ነው። ስለዚህ መክፈል ያለባችሁ የቱን ነው? ይሄን 800 እና ይሄን 3000 እና ከዛ በላይ ያሉትን ነው ማለት ነው። ስለዚህ አንዱን እንመርጣለን። አሁን እኔ ለምሳሌ 3000 ልምረጥና እዚህ ጋር ማለት ነው እዚህ ጋር 3000 የሚል አለ። 3000 በምን እንደምትከፍሉ ራሳችሁ ትመርጣላችሁ። ከላይ በቴሌብር ነው በዚህ በቴሌብር ነው የምከፍለው ወይስ በሲቢኢ ነው የሚለውን ትመርጣላችሁ ማለት ነው። ስለዚህ ሲቢኢ የሚለውን ነካሁኝ። ሲቢኢ የሚለውን ሰሌክት ካረኩ በኋላ ከስር ደግሞ 3000 ስነካው አማውንቱን እንደዚህ አድርጎ ይመርጥልኛል ማለት ነው። ከዛ በኋላ ትራንስፈር ናው የሚል አለ አይደል? እዚህ ጋር ይሄን ትራንስፈር የሚለውን እነካለሁ ማለት ነው። ስለዚህ ትራንስፈር የሚለውን ቀጥታ ስትነኩት ልክ ከላይ እንደምታዩት እንደዚህ አድርጎ የካምፓኒውን አካውንት ቁጥር ያመጣልናል ማለት ነው። ስለዚህ እናንተ በዚች ቁጥር ለመክፈት አሁን እዚህ ጋር ኮፒ የምትለዋል እቺ ያከበኩባትን ቀጥታ ስትነኳት ኮፒ ያደርግላችኋል አካውንቱን። ስለዚህ ወደዛ ሄዳችሁ ብሩን ትከፍላላችሁ ማለት ነው። በቃ አንዱ የመጀመሪያው የዲፖዚት ፕሮሰስ አንዱ ይሄ ነው። ቀጥታ ብሩን ከከፈላችሁ በኋላ አሁንም እዚሁ ተመልሳችሁ ትመጡና እሺ ወደ ኋላ ተመልሼ ልግባ። ብሩን ከፍያለሁ፣ ደረሰኝ ይዣለሁ፣ ኤፍቲኤ ደርሶኛል ምናምን። ስለዚህ እዚህ ላይ አሁን ብዙ ሰዎች የምትቸገሩበት ነገር አንድ ነገር አለ። ሲቢኢ ሞባይል ባንኪንግ ያላችሁ በሲቢኢ ስከፍሉ ኤፍቲው ወይም ደግሞ ሙሉ መረጃው እዛ ላይ ተስተካክሎ ይመጣላችኋል። ግን በስታር 889 ወይም በኮከብ 889 መሰላል አድርጋችሁ የምትከፍሉ ሰዎች ደረሰኝ ማውረድ የሚከብዳችሁ ሰዎች አላችሁ። እሱ ማለት የባንክ ሪሲፕቱን የምታወርዱበት ቦታ ቀጥታ ሲቢኢ ራሱን ችሎ ከአካውንታችሁ የሚቀንሰው ገንዘብ አለ አይደል? 3000 ከከፈላችሁ 3000 800 ከከፈላችሁ 800 የሚቀንስበት ላይ ትገቡና ልክ እንደዚች አይነት ይሄም ማከበብበት ቦታ ላይ ማለት ነው ሊንክ አብሮ ይመጣላችኋል። ሊንኩን ቀጥታ ስትነኩት እዛ በኋላ ኖርማል ትራንዛክሽናችሁን ያወጣላችኋል። እሱን ዳውንሎድ አድርጋችሁ በክሮም ብሮዘር ሊሆን ይችላል እናንተ በምትጠቀሙበት ብሮዘር ታወርዱና ተጠቀሙታላችሁ። ለማናጀር መላክ ካስፈለጋችሁ ለሚጋብዛችሁ ሰውም አንዳንድ ለስራ እገዛ ሊያደርግላችሁ ይችላል እናንተ ካስቸገራችሁ ማለት ነው። እሱን ሁሉ እሱን ነው የምትልኩለት ማለት ነው። ስለዚህ ያን ሁሉ ካወጣችሁ ደረሰኙ በተጨባጭ ከያዛችሁ እዚህ ጋር ዲፖዚት የሚለውን እነካለሁ ማለት ነው። አሁንም ተመልሼ እሱን እነካና ወደ ውስጥ ገባለሁ። ብሩን ከፍያለሁ በቃ አሁን እንደከፈልሁ አስቡት። እዚህ ጋር ሲቢ የሚለውን ነክቻለሁ። በሲቢ ነው የከፈልሁት ቅድም 3000 ነው አይደል? 3000 የሚለውን እመርጣለሁ። 3000 ብር ከከፈልሁ ትራንስፈር የሚለውን ነካለሁ። ከዛ ልክ እዚህ ጋር ኮንፍርም ፔመንት የሚል አለ ማለት ነው። እዚህ ጋር ከላይ ኮንፍርም ፔመንት ከሚለው ላውን ምን ይላል? ኢንተር ትራንዛክሽን አይዲ ይላል። ስለዚህ እናንተ አሁን ትራንዛክሽን የፈጸማችሁበትን ኤፍቲ ማለት ነው እሱን ታስገቡታላችሁ። አሁን ለምሳሌ እዚህ ጋር እኔ የከፈልኩበት ኤፍቲ 26 ብሎ ሊጀምር ይችላል። ከዛ H7I21 በቃ ልክ እንደዚህ አይነት ወደ 12 ነው ምናምን አካባቢ ብቻ እንደዛ አይነት ዲጂት ያላቸው ኤፍቲዎች አሉ። እነሱን ካደረግን በኋላ እዚህ ጋር ቀጥታ ምንድነው ይሄን ኮንፍርም ፔመንት የሚለውን እንነካለን። እኔ አሁን የውሸት ኤፍቲ ነው የሞላሁት ኮንፍርም አይደለም። እሱን ካላችሁ በኋላ ትጠብቃላችሁ ለተወሰነ ጊዜ። አፕሮቭ የሚያደርግላችሁ ማናጀሩ ነው። እናንተ ልክ እንደ ማመልከቻ እንደ ጥያቄ እንደ ኩዌሽን ነገር ነው የምታመለክቱት እዚህ ላይ። ምክንያቱም የነሱ የፋይናንስ ክፍልም ሆነ ትክክለኛ ገንዘቡ እነሱ ጋር መድረሱን አይተው ነው አፕሮቭ የሚያደርጉላችሁ እንጂ እናንተ እዚህ ጋር እንትን ስላደረጋችሁ ብቻ ወዳው ኢሚዲየትሊ አውቶማቲካሊ እንትን የሚለው ነገር የለም ማለት ነውና እሱን ትጠብቃላችሁ። ከዛ በዚህ ተወጡና አንድ 5 ደቂቃ 10 ደቂቃ ድረስ አይታችሁት አፕሮቭ ካልተደረገላችሁ ቀጥታ ትሄዳላችሁ። እዚህ ጋር ለማናጀሩ ማለት ነው። ይኸው እዚህ ጋር ይሄን ትነካላችሁ። ይኸው እዚህ ጋር እሱን ትነኩና ቀጥታ
ኤንቢኤ አሮን ይባላል ማናጀሩ። ሊቀይሩም ላይቀይሩም ይችላሉ። ብቻ እሱ ጋር ኮንታክት አድርጋችሁ ልክ የከፈላችሁትን ብር ፕሊዝ አፕሮቭ ማይ አካውንት ምናምን ብላችሁ ኩዌሽን ትልኩልታላችሁ ማለት ነው። ስልክ ቁጥራችሁን የከፈታችሁበትን የባንክ ስሊፓችሁን ደረሰኙን ማለት ነው። እሱን አያይዛችሁ አታች አድርጋችሁ ትልኩለታላችሁ ማለት ነው። የምትልኩለት ስልክ ቁጥር ኤንቢኤ የከፈታችሁበትን ነው። እንደዚህ እዚህ ጋር አሁን አንዳንዶቹ ደግሞ ስልክ ቁጥር ሬጂስተር አድርጋችሁ ስትገቡ ሞባይል ባንኪንግ የምትጠቀምበትን ሲም ላድርገው ያኛውን ምናምን ትሉለታላችሁና እሱ ደግሞ ምንም ችግር የለውም። ማንኛውም መስመር ይሁን ማንኛውም ምንም ተጠቀምበት አትጠቀምበትም ምንም ችግር የለውም። ይሄ በስልክ ቁጥር አይደለም ዊዝድሮው የምታደርገው በአካውንት ነው። እንኳን አይደለም ይቅርና አንተ የከፈልክበት አካውንት እያለ ዊዝድሮው ማድረገው በእህቴ አካውንት ማድረግም እችላለሁ። ምንም ይሄ የሚረብሻችሁም ነገር የለም ልላችሁ ፈልጌ ነው። እሱን ጥያቄ ታመለክቱለታላችሁ። እሱ ካልመለሰላችሁም የሚጋብዛችሁ ሰው እንዲያግዛችሁ ማድረግ ትችላላችሁ። ብዙ ጊዜ ብዙ አይቆይም እሱም ቶሎ ነው ወደው የሚመልሰው ማለት ነውና እሱን ታደርጋላችሁ። አሁን ተመልሰን እንገባለን እዛው ሌሎችን ለማሳየት ማለት ነው። እሺ ዲፖዚት አይተናል። ሌላ እዚህ ጋር ደግሞ ምን ታደርጋላችሁ መሰላችሁ? ቼክ ኢን የምትላለች እዚህ ጋር ማለት ነውና እሷ ቼክ ኢን የምትለው ምንድነው? በቀን ቼክ አድርጓት። ምክንያቱም እንደ አሁን ምሳሌ ሌሎች ጊፍት ኮድ የሚባሉ የሚለቀቁ ነገሮች አሉ። ይሄ ደግሞ ካምፓኒው በራሱ ቼኪን የሚል እዚህ ጋር ያስቀምጣል። እኔ አሁን ዛሬ ቼኪን ስለወሰድኩኝ ነው እንጂ ቼኪን ብለው አሳያችሁ ነበር። ቼኪን ስትሉት ከ14 ሰከንድ እስከ 0 ይቆጥርና 2 ብር 5 ብር ከፈለጋችሁ ነው። ቼኪን አለማድረግም ትችላላችሁና ቼክ ስታደርጉ 2 ብር 3 ብር 5 ብር እኔ አሁን እዚህ ጋር 60 ሳንቲም የመጣችሁ በቼኪን የመጣች ትርፍራፊ ናት እንጂ 60 ሳንቲም የማገኘው ዴይሊ ኢንካም ስለሌለኝ ነው። እሺ እና ስለዚህ ቼኪን የሚለውን ትነኩና እሱን የተወሰነ ብር ይሰጣችኋል። በአጋጣሚ ሆኖ ከ3000 በታች የምትገቡ ሰዎች ለዊዝድሮ ማሞያ ይሆናችኋል። ምክንያቱም ዊዝድሮ የሚደረገው ከ200 ብር በላይ ስለሆነ 199 ብር ቢሆንብህ እንደው በሆነ አጋጣሚ ስለዚህ 2 ብር ቢሰጥህ 201 ብር ይሆንልሃል። ዊዝድሮ ማድረግ ትችላለህ። ምክንያቱም ህግ ስለሆነ ልክ እንደ ግራመር ስለሆነ ማለት ነውና እንደዛ አድርጋችሁ ዊዝድሮ ማድረግ ትችላላችሁ። ሌላ ደግሞ ልክ ሳክሰስ ብሎ እናንተ ያመለከታችሁት ገንዘብ ሳክሰስ ብሎ ልክ ስራ መጀመሩን የምታዩት እዚህ ጋር ነው ማለት ነው። እዚህ ጋር ትመጣላችሁ። አሁን ከታች ማለት ነው እዚህ ፕሮፋይል የሚለው ወይም ደግሞ ፕሮፋይል የሚለው ላይ ትመጡና እዚህ ጋር ትመጣላችሁ። ትራንዛክሽን ሪከርድ የሚል አለ ማለት ነው። እዚህ ጋር አረንጓዴ ከለር ያለው ይሄ ማለት ነው። እሱን ነክተን ወደ ውስጥ እንገባለን። ልክ በቃ እኔ አሁን 1500 ብር ሳላቅ ነው መጀመሪያ ጊዜ የከፈልኩት ማለት ነው። ያለ መስሎኝ ነው 1500 ልጀምር 1500 ከፈልኩኝና አፕሮቭ አይሆንልኝ አለዘገየብኝና ሳናገረው እሱን 1500 የለም ወይ 800 ብር ቀንሰህ ግዛ ወይም ደግሞ ደግመህ 1500 አስገብተህ የ3000 ብር ግዛለኝ። እሺ ብዬ ድጋሚ 1500 ከፈልኩኝ በ3000 ብር ገባው ማለት ነው። ስለዚህ ሁለቱንም ይሄንም አፕሮቭ ያደረገልኝ እሱ ነው፣ ይሄንም አፕሮቭ ያደረገልኝ እሱ ነው። የጀመራችሁበት ቀን እዚህ አለ። ኦልሞስት ቅርታ ማለት ስራው የጀመረው ጃንዋሪ 21 በፈረንጆች 2026 ነው ማለት ነው። ይህ ማለት ዛሬ ጃንዋሪ 18 ማለት 28 ሶሪ ጃንዋሪ 28 ነው። 8ኛ ቀኑ እንደዛ 8ኛ ቀኑ ዛሬ ማለት ነውና 8 ቀን ሆኖታል። ስለዚህ እኔ ሁለት ጊዜ 500 ብር ከፈልኩኝ። እሱን ከከፈልኩ በኋላ አጠቃላይ ተደምሮ 3000 ሆነ። 3000 ብሩ ሰክሰስ አደረገልኝ እዚህ ላይ ማለት ነው። እንደምታዩት ከላይ ይሄን 3000 ብር ሰክሰስ ያደረገኝ ነው። ከዚህ በላይ ያለው ዊዝድሮ ያደረኩት ነው። ከዚህ በላይ ያለው ማለት ነውና ይሄ አፕሮቭ ብሎ ሰክሰስ ነው ያለው። ከዛ በላይ ያለው ደግሞ የዊዝድሮ አፕሮቭ ያደርግላችኋል። ዊዝድሮ ስታዙ አሁን አንድ ጊዜ 322 ለሙከራ አዝጃለሁ። ከዛ ደግሞ 401 ከዛ ደግሞ 324 አሁን ደግሞ 316 ብር ፔንዲንግ ላይ ነው ያለው ማለት ነው። እዚህ ጋር ዊዝድሮ ያዘዝኩት ስንት ሰዓት ላይ መሰላችሁ? ሰዓቷን ማየት ከፈለጋችሁ ያዘዛችሁበትን ይኸው 11 ሰዓት ከ47 ላይ ነው ማለት ነውና ምሳ ሰዓት አካባቢ ነው ያዘዝኩት። ስለዚህ አሁን 7 ሰዓት ከ8 ሆኗል። ይኸው እዚህ ከላይ ሰዓቱ የሚታያችሁ ከሆነ ማለት ነው። ገና ነው አልገባልኝም። ስለዚህ ሲገባ ደግሞ አፕሮቭ ይለኛል ማለት ነው። ስለዚህ ዊዝድሮው ህግ እንደዚህ ነው። ይሄን ዊዝድሮው ከማድረጋችሁ ግን አሁን ለዲፖዚት እንዴት ሰክሰስ እንደሚሆን ለማሳየት ገብቼ ነው ዊዝድሮውን አንድ ላይ ያሳያችሁ። ይሄን ዊዝድሮው ከማዘዛችሁ በፊት ግን ባንክ አካውንትን እንዴት ባይንድ እንደምታደርጉ አሳያችኋለሁ እዚህ ጋር ማለት ነው። ይሄን
መጀመሪያ በዚህ ነው የምትገቡት። በቃ ኖርማል እናንተ ማናጀሩ የከፈላችሁን ብር አፕሮቭ ሲያደርግላችሁ ዳሽቦርድ ላይ ስትመጡ የከፈላችሁት ብር በሙሉ እዚህ ላይ ታገኙታላችሁ። እዚህ ላይ ማለት ነው። ይሄ ብር እዚህ ጋር ከተቀመጠላችሁ እናንተ ቀጥታ ሄዳችሁ ባለ 3000 ከከፈላችሁ ባለ 3000፣ ባለ 800 ከከፈላችሁ ባለ 800 ኢንቨስት ነው የምትሉት እዚህ ጋር ማለት ነው። አሁን እኔ የ3000 ብሩን ኢንቨስት አድርጌዋለሁ እዚህ ጋር። ስለዚህ እናንተ ብሩ ከላይ ከመጣላችሁ ማናጀሩ የከፈላችሁትን ብር አይቶ ካስቀመጠላችሁ 3000 ብሩ እዚህ ጋር ትመጣላችሁ፣ ኢንቨስት ትሉታላችሁ። ከዛ እኔ አሁን ኢንፊሽንት ባላንስ ይለኛል ከስራ አይታችሁታል። ምክንያቱም 3000 ብር የለኝም አምገዛበት ኢንፊሽንት ይላችኋል። ከዛ ለኔ ኢንፊሽንት ባላንስ ያለኝ 3000 ብር ስለሌለኝ ነው። ለእናንተ ግን ሰክሰስ ይላችኋል። ከዛ በኋላ እዚህ ጋር 3000 ብሩ ይጠፋን፣ ስራ ይጀምራል ማለት ነው። ስራውን የምትሰሩት እንደ ሌሎቹ በራስ ስር የሚሰራ ካምፓኒ አይደለም። ይሄ ትንሽ ታስክ አለው፣ የሚያቆይ አይደለም። ታስኩን የምትሰሩት የት ገብታችሁ ነው? እዚህ ላይ ኢንቨስት ፕላን የሚላለ እዚህ ጋር እሱን ትነኩና ወደ ውስጥ ስገቡ እነዚህን ክሊም የሚላለ አሁን ይሄ የዌልኮም በ30 ብር ይሰጠኛል ይቺ ማለት ነው። ኖርማል እኔ ግን ከፍዬ እየሰራሁት ያለሁት ይሄኛውን ነው። ስሙ ደግሞ ይሄ ነው፣ የ3000 ብሩ ስሙ ይሄ ነው ማለት ነውና ይሄኛውን ክሊን ታደርጉታላችሁ አረንጓዴ ሲሆን ከዛ እዚህ ጋር 30 ብር ይሰጠኛል። ከታችኛው 270 ብር 300 ብር በቀን እሰራለሁ። ፈለኩ በሁለተኛው በሶስተኛው ቀን አጠራቅሜ ዊዝድሮ አደርጋለሁ። ከፈለኩ ወዲያውኑ ዊዝድሮ ማድረግ እችላለሁ ማለት ነው። ይሄ ነው ያለው ነገር። ሌላ ያላሳየዋችሁ ነገር ምን አለ? ባንክ አካውንት ያልኳችሁ ጀምሬ ያቋረጥኩት ይቅርታ። እዚህ ጋር ትገባላችሁ። ከዛ ልክ እዚህ ጋር ባይንድ ባንክ ካርድ ይላል ማለት ነው። እዚህ ጋር እሱን እንነካለን አንድ ጊዜ። እዚህ ጋር ከነካን በኋላ እዚህ ጋር ሲቢኢ ብላችሁ በካፒታል ትጽፋላችሁ እናንተ ማለት ነው። ወይም ደግሞ እዚህ ከእንትኑ የሚመጣላችሁ አማራጭ በሶስቱም ቦታ ዊዝድሮ ማድረግ ስለሚቻል በሲቢኢ በቴሌብር እና በአቢሲኒያ በፈለጋችሁት ማድረግ ትችላላችሁ። ከዛ እዚህ ጋር አንዱን ከመረጣችሁ በኋላ ከስር ፉል ኔም ትጽፋላችሁ ስማችሁን ማለት ነው። በካፒታል ሙሉ ብትጽፉት አሪፍ ነው ስማችሁን። ከዛ ደግሞ ከስር ወርዳችሁ አካውንት ነምበራችሁን ትጽፋላችሁ ማለት ነው። አካውንት ነምበራችሁን ትጽፋላችሁ ማለት ነው። እዚህ ጋር አካውንት ቁጥራችሁን፣ እዚህ ጋር ስማችሁን፣ እዚህ ጋር ወጪ የምታደርጉበትን አካውንት ካረጋችሁ በኋላ እዚህ ጋር ነው አሁን እዚህ ጋር ከማናጀር ነው የሚላክላችሁ። ምክንያቱም አስከ አድሚን የሚለው አድሚን ነው የሚልክላችሁ ራሱ ማናጀሩ። እሱም ሞልታችሁ ከስር ደግሞ እዚህ ጋር ጥንቃቄ ማድረግ ያለባችሁ ዊዝድሮ ፓስወርድ የማይረሳ ፓስወርድ፣ ምክንያቱም ሁሌ ብር ልታወጡ ስትሉ የምትጠየቁ ፓስወርድ ነውና እዚህ ጋር ያለውን ትሞላላችሁ በትክክል ማለት ነው። እሱም በትክክል ከሞላችሁ በኋላ ስክሪንሾት አድርጋችሁ ፕሊዝ ሰክሰስ ማይ ባንክ ካርድ ብላችሁ ስትልኩለት የሆነ እንትን ነገር ማለት ሰክሰስ የሚያስደርጋችሁን ነገር የሆነ ልክ እንደ ጊፍት ኮድ አይነት እንደ ኤፍሪ ትራንዛክሽን የሚመስሉ እንትኖች ይልኩላችኋል። የተለያዩ ስፔሊንግ ናቸው። ለምሳሌ አሁን ዋይ ኤ 23 እንደዚህ ሊሆን ይችላል። የሆነ ነገር ብቻ እንደዚህ አይነት ነገር ይልክላችኋል። እሱን ኮፒ አድርጋችሁ መጥታችሁ ቀጥታ እዚች ቦታ ላይ ፔስት ስታደርጉት ሰክሰስ ይላችኋል ማለት ነው። ሴቭ ዲቴል ስትሉት ሰክሰስ ይላችኋል። እኔ አሁን ባይንድ አድርጌ ስለጨረስኩ እዚህ ጋር መነካካት አይጠበቅብኝም እወጣለሁ ማለት ነውና ባንክ ካርድ ይሄን ይመስላል። ከዛ ባንክ ካርድ ከወጣላችሁ በኋላ ቀጥታ ዊዝድሮ የምታደርጉት ከ200 ብር በላይ ከሆነ ነው ብያችኋለሁ። ከ200 ብር በላይ ከሆነ እዚህ ጋር ባላንሳችሁን ታያላችሁ። እዚህ ጋር ከ200 ብር ከላይ ካላችሁ ዊዝድሮ የሚለውን ትነካላችሁ። ከዛ እዚህ ጋር ሚኒመም 200 ብር ይላል የኢትዮጵያ ብር ማለት ነው። ስለዚህ 200 በላይ ነው ትጽፋላችሁ። እዚህ ጋር ምን ያህል ብር ወጪ እንደምታደርጉ እዚህ ጋር ምሳሌ ቢኖራችሁ እንበልና 7000 ብዬ ለጻፈው። ስለዚህ ከስር ደግሞ ቅድም ያደረጋችሁት እንዳትረሱ ያልኳችሁን ዊዝድሮዋል ፓስወርድ አስፈላጊ ከሆነ ሎጊን ፓስወርድ እና ዊዝድሮ ፓስወርድ እንዲመቻችሁና ሁለት ፓስወርድ ሲሆን እንዳይከብዳችሁ አንድ አይነት ፓስወርድ ማድረግ ትችላላችሁ ማለት ነው። ጠንከር ያለ ፓስወርድ አድርጋችሁ ታረጋላችሁ። ፓስወርድ እዚህ ጋር ከጻፋችሁ በኋላ ለምሳሌ እንደዚህ ፓስወርዳችሁን ከጻፋችሁ በኋላ እዚህ ጋር ሪኩዌስት ዊዝድሮ የሚለው ስትነኩት ቀጥታ ሪኩዌስት ይሆናል። ጥያቄው ወደሱ ይገባል። አፕሮቭ ሲያደርግላችሁ ብሩ ይገባላችኋል ማለት ነው። ህጎች አሉት። ዊዝድሮዋል ሩል የሚሉ አሉ ከስር እነሱንም ይዋቸው። ሚኒመም ዊዝድሮዋል አማውንት ኢዝ 200 ኢቲቪ ይላል። በቃ ዝቅተኛው የብር ማውጫ መጠን 200 ብር ነው እያለ ነው። ከስር ደግሞ እንደዚህ የተቀመጡ ሰዓት በ24 ሰዓት ውስጥ ነው የሚገባው። በአንድ ጊዜ ከአንድ ጊዜ በላይ ዊዝድሮ ማድረግ እንደማይቻል ያስቀምጣል። በቃ እነዚህን
ሶስት አማራጭ እንዳለው ያስቀምጣን። ቴሌብር እንዳለው እና ደግሞ ሲቢ ምናምን በሶስቱም ዊዝድሮ ማድረግ እንደሚቻል ያሳያን። እናንተ የመረጣችሁትን ግን ነው እሱ እናንተ የመዘገባችሁለት ነገር ነው ተቀብሎ በዛው ብራችሁን የሚከፍላችሁ ማለት ነው። ሌላ ያላሳየዋችሁ ነገር ምን አለ? ሰዎችን እንዴት ኢንቫይት ማድረግ እንደሚቻል ነው። አሁን እዚህ ጋር ሰዎችን ለመጋበዝ ከፈለጋችሁ ወይም ደግሞ እኔም ለስራ ሊንክ ላክልኝ የሚላችሁ ሰው ካለ እዚህ ጋር ቲም የሚለውን ትነካላችሁ። እዚህ ጋር ቲም የሚለው ከገባችሁ በኋላ አሁን እኔ ከቲም ኮሚሽን ያገኘሁት 135 ብር አለ እዚህ ጋር ሰው ስታስገቡ ኢንቫይት ስታደርጉ በፐርሰንት የሚሰጣችሁ ማለት ነው። ከዛ እዚህ ጋር ኮፒ ሊንክ የሚል አለ ማለት ነው። እቺ የምትታያችሁ ከሆነ ያከበብኩበት እሷን ቀጥታ ስትነኩት ይኸው ኮፒ ብሎ ሊንኩን ይሰጣችኋል የራሳችሁ ሊንክ። ስለዚህ 12% ነው ዳይሬክት ሪፈራል በእናንተ ቀጥታ የሚገባ ሰው ከሚከፍለው ብር 12%። ያ ሰውዬ ሌላ ሰው ሲጋብዝ 5% ታገኛላችሁ። ያ ሰውዬ ደግሞ የልጅ ልጅ በሉት ሶስተኛ የሆነ ሰው ሌቭል ለእናንተ ሶስተኛ የሆነ ሰው ሲጋብዝ 2% ታገኛላችሁ ማለት ነውና እዚህ ጋርም አስቀምጧን 12%ን እዚህ ጋርም አስቀምጧን። ስለዚህ እንደዚህ ሳምንታዊ ደሞዝም አለው። እሱንም ልክ እዚህ ጋር እንደምታዩት ይሄ ሳምንታዊ ደሞዙ ነው ማለት ነው። እዚህ በፎርሙላ የተቀመጠላችሁ እና ያለው ነገር ይሄ ይመስላል። ሌላ ምን አለ? ያርዳችሁን እዚህ ጋር ማየት ትችላላችሁ ማለት ነው። የከፈላችሁትን ብር ዊዝድሮ ያደረጋችሁትን ለምሳሌ አሁን በ5000 ብር ጀምሬ የራሴን ብር ለመልስ የኔ ያልቀርቶኛል ብላችሁ ቼክ የምታደርጉበት ራሳችሁን የምታመዛዝኑበት እዚህ ጋር አለ። ሪቻርጅ ያረኩት አሁን ለምሳሌ እኔ 3000 ነው የመለስኩት ደግሞ 1047 ብር ነው። ስለዚህ የራሴን ብር ለመመለስ ራሱ ገና ነኝ ማለት ነው። 3000 ብር ለመድረስ ገና 1000 ብር ነው የሰራሁት። ስለዚህ 2000 ምናምን ብር ይቀረኛል። ነገር ግን እዚህ ጋር ትራንዛክሽን ሪከርድ ላይ አሁን እቺን ዊዝድሮ አልደመረም እንጂ 3 ዊዝድሮ አድርጌያለሁ ብያችኋለሁ። እዚህ ጋር 300 400 300 ስለዚህ 300 እና 400 በቀላሉ 700 እዚህ ጋር 300 ምናምን አለ 1000 ይሄኛው ጋር ወደ 1400 ምናምን ብር ነበር የሚሆነው። ግን ይቺ ሳክሰስ ስላልሆነች አፕሮቭ ገና ስላልገባልኝ ያ ሲገባልኝ ይሄ 1400 ይሆናል። ስለዚህ ወደ 1600 ብር ነው የራሴን ብር ለመመለስ የሚቀረኝ ማለት ነው። በቃ ቪዲዮ እንዳይረዝምባችሁ ያለው ነገር ይሄ ነው። የመመዝገቢያ ሊንክ ኮሜንት ላይ አስቀምጥላችኋለሁ። የቴሌግራም ግሩፕ ሊንክም እዚሁ ኮሜንት ላይ የመጀመሪያው ኮሜንት ላይ ፒን አድርጌ አስቀምጥላችኋለሁ። የኔን ዩዘርም አስቀምጥላችኋለሁ የግሌን ማለት ነው። ግሩፕ ላይ ገብታችሁ ግን ያልሆነ ነገር አንዳንዴ ባትጽፉ ጥሩ ነው። ምክንያቱም ግሩፑ ሁሉ ሰው የሚማርበት ያልገባው ነገር